የኔ ነው ወዲጄው የራሴው እያለች እንግዲህ እየዘፈነችለት መጣለች ማለት ነው። ሀይሜ የኔ ቆንጆ አው ያንቺው ነው የራስሽ የማንንም አይደለም ያሉሽ ሁሉ ነገር የውሸት ነው በያቸው። ማንንም ዳሰሚ ብሩክና አንቺ መቼም አትለያዩም። እርጉዝ ነኝ ብላ የመጣች ህይወትሽ ልታበላሽ ነው። እንትና ብሩኬና አንቺ ልታለያይ ፈልጋ ነው። አንቺና ብሩኬ ከሆናችሁ መቼም አትለያዩም። እባክሽ ሀይሚዬ የኔ ቆንጆ አንቺ እኮ ማለት ለብሩኬ ህይወት ነሽ። ያለሷ መኖር አልችልም። እኔ ወዳታለሁ። እስከ ህይወቴ መጨረሻ አብራኝ እንድትቆይ ይፈልጋለሁ ብሎሻል። ቡታጀራ እንኳን ሊሄድ እኔ ቅመሜ ትቻት ሊሄድ አልፈልግም፣ ግን እሷ ከኋላ ትመጣለች እያለ ነበረ። እና ምንድነው ሀይሚ የኔ ቆንጆ ማንም አይወስድብሽም። ያንቺው ነው። እርጉዟም ውሸት ነው፣ ልጅም የሱ አይደለም። ስለዚህ ውሸት ነው። እባክሽ ሀይሚዬ ሰውን አትመኝ። አንቺና ብሩኬ ለማጣላት እንጂ ለማስታረቅ ማንም አይሞክርም። ስለዚህ እባክሽን በመሀልሽን ሌላ ሰው አታስገቡ እና በጣም ደስ ይላል። ይሄው የኔው ነው እያለች ያስፈራራች መጥታለች ማለት ነው። ያቺም ከሆነች አርፈሽ ቁጭ በይ፣ አንቺም ከሆንሽ አርፈሽ ቁጭ በይ። ስለዚህ ሀይሚና ቡራዬ መቼም የሚለያዩ ሰዎች አይደሉም። ፏፈሽ ብላ እንግዲህ ፍንድቅድቅ ብላ መጣልናለች። ሀይሚ የኔ ቆንጆ የኔ ማር ማለት ነው። የብሩኬ ሚስት የወደፊትም የአሁንም ሚስቱ የልጁ እናት የሆንሽው ሀይሚ የኔ ቆንጆ ማለት ነው። እና ያንቺው ነው፣ ማንም አይወስድብሽም። እንቅኔው ከሆነ የልጅቷ ነው። የዛች እርጉዝ ነኝ ባይዋ እየሩስ ተብዬዋ የሷ ነው። ገብቶናል የኔ ቆንጆ። እኛ እኮ አንቺና ቡራዬ እንድትሆኑ ነው እኛ የምንፈልገው። ከሷ ጋር እንድትመጡ እሷን ጭራሽ እንድታናግሩ እኛ አንፈልግም። ስለዚህ እባክሽ እህቴ አድምጭኝ ከልብሽ። ምን ሆነሽ ነው? ሰውን በመሀልሽን አታስገቢ። ሰውን ወሬ አትስሚ። ብሩኬ እኮ ምሎ ነግሮሻል። አብራችሁ ቀጥሉ። እውነት የሆነ ቀን ምርመራው ይደረስበታል። ከዛ በኋላ አንቺና ቡራዬ የልጅ አባት ትሆናላችሁ ማለት ነው አይደለም ቤተሰብዬ? እና አብራችሁ ትሆናላችሁ፣ አብራችሁ ትኖራላችሁ፣ አብራችሁ ትቀጥላላችሁ። ስለዚህ ያበጠው ይፈንዳ። የሀይሚዬ ጠላት የብሩኬ ጠላት ገደል ይገባሉ። ምን ነው እዛ ጋር አብርሽና ሩታ ከተለያዩ አንሶ ጭራሽ እናንተም ተለያይታችሁ። አረ አንችልም። ኖ እኛ አንፈልግም። እናንተ እንድትለያዩ እኛ አንፈልግም። ኸላስ በቃ። ስለዚህ እናንተ አብራችሁ እንድትመጡልን እንፈልጋለን። ብሩኬ ደግሞ ተናፍቀሃል። ትናንትናም አልመጣህም። በጣም ደብሮታል። የምር እኛ እንዲደብረው አንፈልግም። አንቺም እንደዛ እያልሽ አጽናኙ እየዘፈንሽለት ማለት ነው። የኔ ነክ እያልሹ ዝፈኝለት እንጂ አጠገብሽ ከጎንሽ አርገሹ ምናምን ነገር እና የኔ እንቁ ሀይሚዬ ማለት ነው። የኔ ውድ እና እንወድሻለን፣ እናከብርሻለን። ስለዚህ ከአሁን በኋላ አብራችሁ እንድትመጡ ነው የምንፈልገው። አብራችሁ እንድትመጡ እንጂ ለሌላ አንፈልግም። ስለዚህ እባካችሁን እነሱን ተዋቸው፣ እሷን ተዋት በቃ። ከአሁን በኋላ እሷን አትንኳት፣ እሷን አትምጣ በቃ። እንዴ ቤተሰብ የምን ሀይሚ ማለት እኮ ለፍቅር ብዙ መስዋዕት የከፈለች ልጅ ነች። ስንቴ ሊያጧላቸው ሞከሯቸው፣ ስንቴ ሊያለያዩቸው ሞከሯቸው። ስንት ጊዜ ይሄ ሁላ ነገር እያሳለፋችሁ ይሄ ሁላ ደረጃ አድርሳችሁን ፍቅራችሁን በመሀላችሁ ደግሞ ማለት ነው ቤተሰብዬ የቡታጀራ ሰዎች በአጠቃላይ ማለት ነው። ምንድን ነው ግን እንደዚህ የሚያደርጉት? ልክ ይፋቀራሉ፣ ይዋደዳሉ፣ የሆነ ደረጃ ደርሰናል ሲሉ በመሀል የሆነ ሸይጣን ይገባባቸዋል። ከዛ ሸይጣን ይገባል። ሸይጣኑ ግን እስከ መጨረሻው ሳያደርሰው ሳይለያዩ አይለቃቸው። ተለያይቶ በቃ ብቻቸው ሲኖሩ ማለት ነው። ሩታን አይታችኋል እንግዲህ እንዴት እንደሆነ ማለት ነው። ያ ሁላ ነገር ሆነ። ያንን ፍቅር ስንት መስዋዕት እንደተከፈለበት ታውቃላችሁ። የሩታና የአብርሽ ፍቅር ማለት ነው። ያንን ሁላ አሳልፈው ያንን ሁላ ተደርጎ አሁን ግን እንደዚህ ሆነዋል። የነሱ ፍቅር በዚህ መሬት ላይ ወጥቆ ነው የተገኘው ማለት ነው። እና ያን ያክል ነው። አሁንም ቢሆን የሀይሚና የቡራዬ ፍቅር እንደዚህ እንዳይቀር
የምር አሁን የተጀመረ ነገር በኋላም እንደዚህ ሊሆን ይችላል። ስለዚህ አሁኑኑ ጀምሮ ሰው በመሀላቸው እንዳያስገቡና እንዳይጣሉ ሰው በመሀላቸው እንዳይገባ ራሳቸው መቆጣጠር በቃ የሆነ ራሳቸውን ሰው መሀል ላይ እንዳይገባባቸው ማድረግ አለባቸው። አንድ ምክንያት ምንድነው? ሰው እንዳይገባባቸው ከፈለጉ የሰው ወሬ ማዳመጥ፣ የፈለገ ሪከርድ ቢላክ፣ የፈለገ ስልክ ቢላክ፣ የፈለገ ቴክስት ቢላክ ብሩኬ እንደዚህ አድርጎሻል፣ ሀይሚ እንደዛ አድርጋለች፣ እንደዚህ ብሎ ቴክስትን ቢላክ ጸጥ ማለት፣ ንቆ መተው። ሁለት ደግሞ ብሎክ ማድረግ። ያንን ነገር ካልተደረገ በአካል መጥቶ እንደዚህ ብሎሻ የሚለውን ላያዳምጡ ይችላሉ። ዋናው ምንድነው? ስልክ ነው ይሄ ሁላ የሚያደርገው ማለት ነው። እና ለዛ ስለሆነ በስልክ ሳይሆን በአካልም ይሁን በስልክም ይሁን ማንም ሰው አለማዳመጥ፣ ማንንም ሰው ማለት ነው። ስለዚህ እኔ እንደዛ ነው የምለው። የምር እኔ እንደዛ በዚህ ልክ ነው እንደዛ ማስበው ማለት ነው። እና የምር በጣም ያሳዝናል። እንደዚህ መሆን የለበትም ነበረ። ግን ሲጀመር የሚለያዩ ልጆች አይደሉም፣ አይለያዩም መቼም ቢሆን ማለት ነው። መቼም ቢሆን አይለያዩም። አብርሽና ሩታም ቢሆን አይለያዩም። እነዚህ ሁለቱንም ቢሆንም አይለያዩም። እነ ብሩኬም ቢሆን አይለያዩም። ስለዚህ ያበጠው ይፈንዳ፣ ያላበጠው ምንም ነገር አይደለም። እና የሆነ ነገር ልል ነበረ ተውኩት እላቸዋለሁኝ። ውድ ቤተሰቦቼ ግን እኔ የምለው ነገር ቢኖር ማለት ነው ቤተሰብዬ፣ ለምንድነው ላይክ፣ ሼር፣ ሰብስክራይብ የማታደርጉልኝ? ቆይ ለምንድነው? እኔ አላሳዝናችሁ? እህታችሁ አይደለሁም? በእናንተ የሚጎል ነገር አለ? እስኪ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በደንብ እንዲሄድልኝ አድርሱልኝ፣ የኔ እንቁ ቤተሰቦች ማለት ነው። እኔ እኮ ወዳችኋለሁኝ፣ አከብራችኋለሁ። በውስጥ መስመር ደግሞ እንትን የምታወሩኝ ያላችሁ፣ በርቺ የምትሉኝ፣ አይዞሽ የምትሉኝ አላችሁ። በጣም ነው ማመሰግነው። እሺ ተቀብያለሁኝ። የምር ከልብ አመሰግናለሁኝ። እኔም ለአላህ ብዬ ወዳችኋለሁኝ። የምታበረታቱኝ ከልብ አመሰግናለሁ። የኔ እንቁ ቤተሰቦች ማለት ነው።